ሰላም እንዴት ናችሁ? እስቲ ዛሬ ደግሞ ስለ ዚንክ ኦክሳይድ እናያለን። ዚንክ ኦክሳይድ በተለያዩ ፎርሞች እናገኛለን፣ በክሬም እንዲሁም በሌላ እናገኛለን። እንግዲህ ዚንክ ኦክሳይድ ለብዙ ነገር ይጠቅመናል። ቆዳችን ላይ ይሄ የማቃጠል እንዲሁም ደግሞ የመቆጥቆጥ ስሜት ሲኖር ዳይፐር ራሽ ሲኖር ለዳይፐር ራሽ እንጠቀማለን። አዲሽናል የፀሐይ መከላከያ አቅሙ ከፍተኛ ስለሆነ እንደ ሰንስክሪን ሊዘጋጅም ይችላል ማለት ነው። ዳይፐር ራሽ ከሆነ ለዳይፐር ራሽ እንጠቀመው ያው ዳይፐሩን ባውል በቀየርን ቁጥር መቀባት ይኖርብናል ማለት ነው። ሳይድ ኢፌክት የተለየ ሳይድ ኢፌክት የለውም ዚንክ ኦክሳይድ። ግን አንዳንድ ሰዎች ላይ ሸፍታ ራሽ ነገር ሊኖረው ይችላል። ያ የታወቀ ነገር ነው። ያ ነው ሰንስክሪን ፊታችን ላይ ስንቀባም እንግዲህ በየ2 ሰዓቱ መቀባት ይኖርብናል ማለት ነው ዚንክ ኦክሳይድን። ቴንክ ዩ